ወደ ጣሊያን ሀገር ለትምህርት ቪዛ አፕላይ አድርጋችኋል? ሰላም እንዴት ናችሁ? ሮዳስ ነኝ። ይህ ቪዲዮ ወደ ጣሊያን ሀገር ለትምህርት ቪዛ ፕሮሰስ ላላችሁ ነው። ኤምባሲው ያው እንደሚታወቀው ለተማሪዎች ለቪዛ አፕሊኬሽን ክፍት ሆኗል። አዳዲስ ነገሮችም አሉ። ከዛሬ ዓመቱ በተሻለ መልኩ ጥሩ የሚባሉ ነገሮችን አፕዴት አድርገዋል። አንደኛው ምንድነው? ባንክ ስቴትመንትን በተመለከተ ነው። እንደሚታወቀው የዛሬ ዓመት ባንክ ስቴትመንት የራሳችሁን የእናትና የአባት ብቻ ነበር ማቅረብ የምትችሉት። ዘንድሮ ግን የራሳችሁን የእናት፣ የአባት፣ የአክስት፣ የአጎት እንዲሁም የአክስትና የአጎት ልጆችን ባንክ ስቴትመንት መጠቀም እንደምትችሉ ይፋ አድርጓል ማለት ነው። ይህ ማለት ግን ፋይናል ዲፖዚቱን ብቻ ሳይሆን መጠንቀቅ ያለብን የ6 ወር ትራንዛክሽናችን ምን ይመስላል የሚለውንም በደንብ ቼክ ማድረግ አለብን። ምክንያቱም ስፔሲፊካሊ ዋን ታይም ዲፖዚት ተቀባይነት የለውም ስለሚል አፕዴቱ ላይ 6 ወር ገቢዎቻችን ጥሩ የሆነ ኢፍ ኢን ኬስ ቢገባ እንኳን ብር ትልልቅ ብሮች ቢገቡ ለምሳሌ የመኪና ሽያጭ፣ የቤት ሽያጭ ሊኖረን ይችላል። ስለዚህ እሱን የሚያሳይ ዶክመንት ማቅረብ ይኖርብናል ማለት ነው። ሌሎች የኤምባሲ አፕዴቶችን የምትፈልጉ ከሆነ ኮመንት ላይ አስቀምጡልኝ። ላይክ፣ ፎሎ፣ ሼር እንዳይረሳ። አመሰግናለሁ።